ጤና ይስጥልን የተከበራችሁ ውድ ቻናላችን ቤተሰቦች እንደምን አላችሁ? ወቅታዊ የዜና ጥንቅራችን ተጀምሯል። ከወዲሁ የሰዓቱን አበይት መረጃዎች ከዚህ እንደሚከተለው ማቅረብ እንጀምራለን። በጤና ባለሙያዎች እየተካሄደ ያለው የስራ ማቆም አድማ ሌሎች የህብረተሰብ ክፍሎች ሊቀላቀሉት እንደሆነ እየተነገረ ነው። የኢትዮጵያ መምህራን በተለያዩ ማህበራዊ መድረኮች ጥሪ በማድረግ ላይ ናቸው። ነጩ አብዮት በሚል የሚካሄድ ሀገር አቀፍ ተቃውሞ ታቅዷል በሚል በአገዛዙ በኩል ከፍተኛ መረበሽ መከሰቱም እየተነገረ ነው። በኦሮሚያ ክልል መምህራን ንቅናቄውን እንዳይቀላቀሉ ከፍተኛ ጥረት እያደረገ ያለው የኦሮሚያ ብልጽግናም ትንሽ ታገሱን፣ ለኦሮሞ ቅርስ የሚሆኑ 2 ቤተ መንግስቶችን እየገነባን ስለሆነ ለጊዜው የጠየቃችሁትን መመለስ አንችልም፣ የተጀመሩትን ፕሮጀክቶች እንደጨረስን ጥያቄያችሁን እንመልሳለን፣ እስከዚያው ለቤት መስሪያ የሚሆን መሬት እንሰጣችኋለን የሚሉ መደለያዎችን እየሰጡ መሆኑ ሰምተዋል። የኢትዮጵያ የጤና ባለሙያዎች የጠሩት የስራ ማቆም አድማ ለሁለተኛ ቀን ሲቀጥል በአንዳንድ ሆስፒታሎች ከወዲሁ ሙሉ በሙሉ የስራ ማቆም አድማ እያደረጉ መሆናቸውን የሚወጣ መረጃ ያመላክታል። የአብይ አህመድ አገዛዝ በከፍተኛ የጸጥታ ኃይሎች አድማውን ለማስቆም ጥረት እያደረገ ሲሆን የሕክምና ባለሙያዎች በብዛት መታሰራቸውም ታውቋል። ለሁለተኛ ቀን በቀጠለው የስራ ማቆም አድማ በመላው አገሪቱ ትላላቅ የሚባሉ ሆስፒታሎችን ጨምሮ በርካታ የሕክምና ማዕከላት አድማው በከፊል እየተካሄደ መሆኑን የሚያሳዩ መረጃዎች እየወጡ ነው። በአዲስ አበባ አለርት ሆስፒታል፣ ቅዱስ ጳውሎስ ሆስፒታል፣ ቅዱስ ጴጥሮስ ስፔሻላይዝድ ሆስፒታሎች፣ ጥቁር አንበሳና የካቲት 12 እንደዚሁም የሚኒሊክ ሆስፒታል በከፊል ለሁለተኛ ቀን አድማውን እያካሄዱ ያለ ሲሆን በቅዱስ ጳውሎስ ሆስፒታል 2 እጩ ሐኪሞች መታሰራቸውን ተከትሎም የሆስፒታሉ አብዛኞቹ የሕክምና ባለሙያዎች አድማውን መቀላቀላቸውን አስታውቀዋል። በአማራ ክልል የጤና ባለሙያዎች አድማ በስፋት እየተካሄደ የሚገኝ ሲሆን በሁለተኛ ቀን በዚሁ አድማ ምክንያት እንቅስቃሴ ያቆሙት የጎንደር ሆስፒታል፣ የባህር ዳር 2 ሆስፒታሎች፣ የደብረ ብርሃን ሐኪም ግዛው ስፔሻላይዝድ ሆስፒታል፣ አቃስታ፣ አዲስ ዘመን፣ ዳባት፣ ጃናሞራ፣ ደባርቅ፣ እንጂባራ፣ ደሴ፣ አድርቃይ፣ ሩቤቴና የመተማ ሆስፒታሎች መሆናቸውም ታውቋል። በደቡብ የኢትዮጵያ ክፍሎች በሲዳማ፣ አዋሳ፣ ሆሳና የሚገኙ ስፔሻላይዝድ ሆስፒታሎች፣ ሚዛን ተፈሪ፣ ቴፒ፣ ቡታጅራና ወልቂጤ ሆስፒታሎች አድማውን በመቀላቀል ለሁለተኛ ቀን እያካሄዱ ሲሆን በኦሮሚያም በመርዶ ወላቡ፣ በጁሉና በአሰላ፣ በጎባ፣ በጅማ ሆስፒታሎች የስራ ማቆም አድማው መቀጠሉን ማረጋገጥ ተችሏል። በትግራይም በተመሳሳይ በአብዛኛው የጤና ማዕከላት የስራ ማቆም አድማ እየተደረገ መሆኑም ያገኘነው መረጃ እያመላክታል። የመቀሌ ሃይደር ሆስፒታል በአድዋ፣ በሽሬ፣ በአክሱም፣ በአዲግራት እንደዚሁ የሕክምና ማዕከላት በከፊል ስራ አቁመዋል። ዘግይቶ በሚወጡ መረጃዎች እንደተመለከተው አንዳንድ ሆስፒታሎች ወደ ሙሉ የስራ ማቆም አድማ እየገቡ ነው። በባህር ዳር የሚገኘው ፈለገ ሕይወት ሆስፒታልና በወሎ አቀስታ ያለው ሆስፒታል ሁሉንም የሕክምና አገልግሎት በማቋረጥ የስራ ማቆም አድማውን ሙሉ በሙሉ ተግባራዊ አድርገውታል። በወላይታ አጠቃላይ ሆስፒታል በድንገተኛ ክፍል እየሰሩ ያሉ ባለሙያዎች ሆስፒታሉ አመራሮች ከፌዴራል ፖሊስ ጋር ሆነው እያስፈራሩን በመሆኑ በከፊል የተጀመረው አድማም ሙሉ በሙሉ ስራ በማቆም እንደሚቀላቀሉት በመግለጽ ላይ ናቸው። ይህን የጤና ባለሙያዎችን ንቅናቄ የሚመራው አካል መግለጫ ያወጣ ሲሆን በአፈናና እስር የሚቆም ትግል አልጀመርንም፣ የንቅናቄው መሪ አካልም ኢንተርኔት ሊዘጋ ስለሚችል ለአጠቃላይ የስራ ማቆም አድማ እንዘጋጅ ሲል መልእክት አስተላልፈዋል። የተጀመረው ሰላማዊ ንቅናቄ በመንግስት መበርገግና ስልጣንና ኃይልንም እንደ አማራጭ በመውሰድ ሊያጋጥሙ የሚችሉ የስም ማጥፋት፣ ደሞዝ መቅጣት፣ ከስራ መባረር፣ ማስፈራሪያና ዛቻ፣ ከኃላፊነት መነሳት እስከ እስር ብሎም እስከ ሞት ያሉ መስዋዕትነቶች ሊኖሩ ይችላሉ ያለው የንቅናቄው መሪ አካል ለዚህ ዝግጁ እንሆንም ሲል ጥሪ አድርጓል። አገዛዙ በአድማው ፍጹም ድንጋጤ ውስጥ መግባቱም እየተነገረ ነው። አብይ አህመድ ባለ በሌለ ኃይል ተጠቅመንም ማስቆም አለብን የሚል መመሪያ ለጤና ሚኒስትርና ለጸጥታ ኃይል አመራሮች መስጠቱም እየተነገረ ነው። አድማውን ሌሎች የህብረተሰብ ክፍሎች ከተቀላቀሉት ለመቀልበስ አስቸጋሪ ስለሚሆን ሁሉም የጸጥታና የፖለቲካ አመራር የተጀመረውን የስራ ማቆም አድማ በማስቆም ላይ መረባረብ እንደሚገባው ጠቅላይ ሚኒስትር ጽህፈት ቤት ለየሚኒስትር መስሪያ ቤቱና ለጸጥታ የጋራ ግብረ ኃይል አባል ለሆኑ ተቋማት ከተበተነው የውስጥ ማስታወሻ ለመረዳት ተችሏል። ይህንን ተከትሎ በየሆስፒታሉና የጤና ማዕከላት ከፍተኛ ቁጥር ያለው የጸጥታ ኃይል ተሰማርተዋል። በርካታ ዶክተሮችና ሌሎች የጤና ባለሙያዎችም በመን ተመላክተዋል። የጤና ባለሙያዎቹ ወደ አጠቃላይ የስራ ማቆም አድማ ከመግባት ውጭ ምርጫ እንደሌላቸው በመግለጽ ላይ መሆናቸው ታውቋል። አገዛዙ በዘርና በፖለቲካ ጉዳዮችም ጥያቄዎቹን በመጠምዘዝ ከፍተኛ የመከፋፈል ስራም አቅዶ በስፋት እየሰራበት እንደሆነም የተገለጸ ሲሆን የኢትዮጵያ የጤና ባለሙያዎች ንቅናቄ ይህንን አደገኛ የአገዛዙን ሴራን በጥንቃቄ በመረዳት በአንድነት አድማው እንዲቀጥል ሁሉም የጤና ባለሙያዎች አደራ እንደተጣለባቸው አስታውቋል። የአብይ አህመድ አገዛዝ በሚቀጥሉት 2 ቀናት ጥያቄዎቻችንን ካልመለሰ አጠቃላይ የስራ ማቆም አድማ ለማድረግ በዝግጅት ላይ እንገኛለን ሲሉ የጤና ባለሙያዎቹ በመግለጽ ላይ ይገኛሉ። ይህ በእንዲህ እንዳለም በጤና ባለሙያዎቹ የተካሄደ ያለው የስራ ማቆም አድማ ሌሎች የህብረተሰብ ክፍሎችም ሊቀላቀሉት እንደሆነ እየተነገረ ነው። የኢትዮጵያ መምህራን በተለያዩ የማህበራዊ መድረኮች ጥሪ በማድረግ ላይ ናቸው። ነጩ አብዮት በሚል የሚካሄድ አገር አቀፍ ተቃውሞ ታቅዷል በሚል በአገዛዙ በኩል ከፍተኛ መረበሽ መከሰቱም እየተነገረ ነው። በአዲስ አበባ ታክሲዎችም የስራ ማቆሙን አድማም ሊቀላቀሉት እንደሚችሉ ፍንጮች በመታየት ላይ መሆናቸውን ያገኘነው መረጃ ያመላክታል። ሁኔታው ያስደነገጠው የአብይ አገዛዝ በተለይ መምህራን ላይ ያተኮረ አጠቃላይ ስብሰባም አንዳንድ አካባቢዎች ጠርተዋል። ዛሬ በአዲስ አበባ
ትምህርት ቤቶች ተዘግተው መምህራንና ሰራተኞች ስብሰባ ገብተዋል። በትናንትናው ዕለት አስቸኳይ በሚል በትምህርት ቤቱ የተለጠፈው ማስታወቂያና ለየወረዳዎቹ አስተዳደሮች በተበተነው ደብዳቤም ረቡዕ ዕለት ተማሪዎች ከቤታቸው እንዲቀሩና መምህራንና ሰራተኞች ጥብቅ በሆነ ትዕዛዝ ስብሰባ እንዲመጡ እንዲደረግ የተገለጸ ሲሆን ዛሬ በሁሉም ክፍለ ከተሞች በወረዳ ደረጃ ከመምህራንና ሰራተኞች ጋር ውይይት መጀመሩ ታውቋል። ለመምህራን ውይይት የቀረበ ሰነድ በሚል ከተጀመረው የጤና ባለሙያዎች ንቅናቄ ጋር የተያያዘ ስብሰባ እንዳልሆነ ለማሳየት በአገዛዙ በኩል ጥረቶች እየተደረጉ ቢሆንም ዋነኛ ዓላማው መምህራንን በአድማው እንዳይቀላቀሉ ለማድረግ እንደሆነም ነው የተገለጸው። የፊታችን ቅዳሜ ነጭ አብዮት በሚል የጤና ባለሙያዎችና መምህራን በጋራ ተቃውሞ ያደርጋሉ የሚል መረጃ ደርሶናል የሚሉት የብልጽግና አመራሮች መምህራኑን በከፊል ማስፈራራት፣ በአንድ ጎኑ ደግሞ ልመና የታከለበት ንግግር ሲያደርጉ እንደነበረም በስብሰባው ላይ የተካፈሉ መምህራን ገልጸዋል። ይህ ዜና እስከተጠናቀረበት ጊዜ ድረስም የአዲስ አበባ የመምህራን ስብሰባም ያልተጠናቀቀ ሲሆን ውጤቱ ምን ሊሆን እንደሚችል የታወቀ ነገር የለም። ሰሞኑን በአማራ ክልል በተመሳሳይ በመሰብሰብ ከማንኛውም የአድማ እንቅስቃሴ እንዲርቁ በማስፈራራትና የስራ ዋስትናን ማጣትን ጨምሮ በመንግስት እርምጃ እንዲወሰድ በመግለጽ የብልጽግና አመራሮች የተረባረቡ ቢሆንም በመምህራን የተጀመረውን ንቅናቄን ለመቀላቀል እየተነጋገሩ እንደሆነ የሚወጡ መረጃዎች ያመላክታሉ። በተለያዩ የአማራ ክልል ከተሞች መምህራን የስራ ማቆም አድማ ሊያደርጉ መሆኑን የሚገልጹ ወረቀቶች ተበትነዋል። ምናልባትም በሚቀጥሉት ቀናት የአማራ ክልል መምህራንና ሰራተኞች ነጩን አብዮት ሊቀላቀሉ እንደሚችሉ እየተነገረ ነው። በኦሮሚያ ክልል መምህራን ንቅናቄውን እንዳይቀላቀሉ መሬት እንሰጣችኋለን በሚልና በሌሎች መደለያዎች ከፍተኛ ጥረት እያደረገ ያለው የኦሮሚያ ብልጽግናም ትንሽ ታገሱን፣ በኦሮሞ ቅርስ የሚሆን 2 ቤተ መንግስቶችን እየገነባን ስለሆነ ለጊዜው የጠየቃችሁትን መመለስ አንችልም፣ የተጀመሩትን ፕሮጀክቶች እንደጨረስን ጥያቄያችሁን እንመልሳለን፣ እስከዛው የቤት መስሪያ የሚሆን መሬት እንሰጣችኋለን የሚሉ መደለያዎችን እየሰጡ መሆኑ ተሰምተዋል። ይህ በእንዲህ እንዳለ በኦሮሚያ ክልል አስቸኳይ የመምህራን ስብሰባም በድጋሚ ተጠርተዋል። በአንድ ሳምንት ውስጥ ለሁለተኛ ጊዜ የተጠራው ስብሰባም ነገ አርብ እንደሚካሄድ ነው የተገለጸው። ነጩን አብዮት ለማወጅ መምህራን ተዘጋጅተናል የሚለው ስጋት ባየለበት በዚህ ወቅት የኦሮሚያ ክልላዊ መንግስት ለፊታችን አርብ መምህራንን በድጋሚ ስብሰባ መጥራቱ ጉዳዩ ምን ያህል እንዳስጨነቃቸው የሚያመላክት ነው ተብሏል። በአዲስ አበባም የተጠራው የታክሲዎች አድማ ትክክለኛው ምንጩ ባይታወቅም ታክሲዎቹ ስራ እንዲያቆሙ የሚደረገው ግፊት ተጠናክሮ ቀጥሏል። አገዛዙ ከወዲሁ የታክሲዎች አድማ እንዳይካሄድ በማስፈራራት ላይ ሲሆን ታርጋ በመንቀልና በሌሎች እርምጃዎች ባለንብረቶችን እንደሚቀጣ ማስጠንቀቂያ ከወዲሁ እየሰጠ መሆኑም ታውቋል። ሌላው የኢትዮጵያ ህብረተሰብ ክፍል እንዲቀላቀሉና በስልጣን ላይ ያለውን ስርዓት እጅ በመጠምዘዝ ለውጥ እንዲመጣ ጊዜው አሁን ነው የሚሉት ጥሪዎች ከየአቅጣጫው በማሰማት ላይ ናቸው። ምርጫችን ሰላም ነው፣ አስተዳደራችንን የሚነካ የህወሓት ከፋይ ቡድን አንታገስም ሲሉ በትግራይ ደቡባዊ ዞን ያሉ ሰላማዊ ሰልፈኞች ድምፃቸውን አስተጋቡም። ዛሬ ግንቦት 7 2017 ዓ.ም በትግራይ ደቡባዊ ዞን ማይጨው ከተማ የዶክተር ደብረጽዮን ገብረ ሚካኤል ህወሓት ባለፈው ሳምንት የሰጠውን ጋዜጣዊ መግለጫ የሚቃወም ሰልፍ ተካሂዷል። ትናንት ግንቦት 6 2017 ዓ.ም የኢትዮጵያ ፖለቲካ ፓርቲዎች የተሰረዘው የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ያለፈው ሳምንት ወይን ለተባለ የድርጅታቸው ልሳን በሰጡት ቃል ድርጅታቸው በክልሉ ደቡባዊ ዞን የአመራር ማስተካከያ እንደሚያካሂድ ዝተው ነበር። የዞኑ አስተዳደር በመራውና ባስተባበረው ዛሬ በተካሄደው ሰላማዊ ሰልፍ የሊቀመንበሩ መግለጫ ሙሉ በሙሉ በመቃወም ቡድኑ ያሰበውን ከመፈጸም እንዲቆጠብ የሚያስጠይቁ የቁጣ ድምፆች ተሰምተዋል። በሰልፉ ምርጫችን ሰላም ነው፣ አስተዳደራችን ለሚነካ የህወሓት ከፋይ ቡድን አንታገስም፣ ኋላ ቀር አስተሳሰብን እንቃወማለን፣ የሻዕቢያ ተልዕኮ ከሚያስፈጽም ኃይል ግንኙነት የለንም፣ በምስለኔ አንመራም የሚሉና ሌሎች መፈክሮች ተደምጠዋል። በሰላማዊ ሰልፉ የተገኙ ዳግም ጦርነት እንዳይቀሰቀስ ስጋት ያደረባቸው እናቶች በመሐላና እንባ መሬት ላይ ተኝተው ሲማጸኑ ታይተዋል። በሰላማዊ ሰልፉ በመገኘት መልእክት ያስተላለፉት የማይጨው ከንቲባ ዮሐንስ አዱኛና የዞኑ ዋና አስተዳዳሪ ሀፍቱ ኪሮስ ህዝቡ ሰላሙ እንዳይነጠቅ ከማንኛውም ጊዜ በላይ ንቁ መሆን አለበት ብለዋል። ሰልፉ ከትናንት የህወሓት ስረዛ ተያያዥነት የሌለው ቀድሞ የተያዘ ፕሮግራም እንደሆነ ቲክቫህ ኢትዮጵያ የመቀሌ ቤተሰብ አረጋግጧል። ከሁሉም የህብረተሰብ ክፍሎች የተውጣጡ ተሳታፊዎች ያካሄዱትን ሰልፍ በሰላም አጠናቀቃቸውን ቲክቫህ ኢትዮጵያ ከማይጨው ኮሚኒኬሽን ጽሕፈት ቤት ያገኘው መረጃ ያሳያል።